ውድ የቻናሌ ቤተሰቦች እንዴት ናችሁ? አሁን ደግሞ የምናየው በዚህ ዩቲዩብ አፕ ላይ በርካታ ሴቲንጎች አሉ። እነዛን በማስተካከል በምርጥ ሁኔታ በዩቲዩብ አፕ ላይ የምናያቸውን ቪዲዮዎች በዛ ሴቲንግ መሰረት እንድንመለከት ያደርገናል። ሴቲንጉ ምርጥ ነው፣ በጣም ትጠቀሙበታላችሁ ብዬ አስባለሁ። እንግዲህ ሴቲንጎቹን አሳያችኋለሁ ማለት ነው። በመጀመሪያ የምናየው በዚህ ቪዲዮ የተወሰኑ መጠቀም ያለባችሁን ሴቲንጎችን አሳያችኋለሁ ማለት ነው። እነኛን ሴቲንጎች የምትጠቀሙ ከሆነ ምርጥ የሆነ የዩቲዩብ አፕ አጠቃቀም ዘዴ እየተገበራችሁ ነው ማለት ነው። በመጀመሪያው ሪስትሪክትድ ሞድን እናያለን። ይህ ሪስትሪክትድ ሞድ ጠቀሜታው እናንተ የምታዩት ቪዲዮ ጨምሮ ቤተሰብ፣ ልጆች፣ ሌሎችም ሊሆኑ ይችላሉ በሚጠቀሙበት ጊዜ ቪዲዮቹ እነሱን ይመጥናል ወይስ አይመጥንም የሚለውን እናንተ መወሰን ትችላላችሁ። ሪስትሪክትድ ሞድ ላይ ካደረጋችሁት በተለይ ደግሞ አሁን ዓለም ላይ ዩቲዩብ ላይ የሚጫኑ ቪዲዮዎች በጣም እየበዙ መጥቷል። ከዚህም ጋር ደግሞ ቪዲዮቹ አጉል ነገርን ያዘሉ ሊሆኑ ይችላሉ፣ በቃላት የማይገለጡ። ስለዚህ እነዛን ዩቲዩብ ሪስትሪክት አድርጎ እንዳናይ ያደርገናል፣ እኛንም ቤተሰብም ሌሎች ህፃናትንም ጨምሮ ማለት ነው። ስለዚህ እንዴት ነው የምንሰራው የሚለውን እናያለን። እዚህ ጋር ኬ የምትለዋ ይሄው ፕሮፋይል ውስጥ እዚች ውስጥ ገባለሁ። ከዛ እዚህ ጋር ይሄው እዚህ ጋር ሴቲንግ ውስጥ ገባው። ይሄው ጀነራል ውስጥ ገባው። እዚህ ጋር ይሄው ሪስትሪክትድ ሞድ ይላል። ስለዚህ ይሄን አበራ ነው ማለት ቪዲዮቹን ሪስትሪክት አድርጎ ብልግና ሊሆን ይችላል፣ ሌሎች ነገሮችን ሃይድ ያደርጋል። ለምሳሌ እናንተ ስልካችሁን ለህፃናት ሰጣችሁ ቢሆን እነዛ ህፃናቶች ማየት የሌለባቸው ቪዲዮ ሊኖር ይችላል። እናንተንም ጨምሮ ሌሎች ሰዎችንም 100% ወይም ደግሞ ዩቲዩብ በራሱ ይሄ ሪስትሪክት መደረግ አለበት ብሎ የሚያምን ከሆነ ያንን መጥኖ ይሰጣል ማለት ነው፣ ያሳያል ማለት ነው። ስለዚህ ይሄ እዚህ ጋር ሪስትሪክት መደረግ አለበት ማለት ነው። በተለይ ዩቲዩብ በዚህ ጊዜ እንዳልኳችሁ በጣም ብዙ ቪዲዮዎች ይለቀቃሉ። እነኛ ቪዲዮዎች ደግሞ ለእናንተ ይመጥናል ብሎ የሚያስበውን ዩቲዩብ ካምፓኒው በዚህ አፑ ላይ ባስቀመጠልን እኛ ሪስትሪክት ካደረግን ያንን ቪዲዮ የብልግናውንም ይሆን ይችላል ሌሎችንም ቪዲዮዎች አስወግዶ ትክክለኛ ቪዲዮዎችን ብቻ እንድናይ ያደርገናል ማለት ነው። በተለይ ይሄ ለህፃናት ወሳኝ ነገር ነው። ስልካችንን ለህፃናቶች የምንሰጥ ከሆነ ማለት ነው። ደም ሊሆን ይችላል፣ ሴክሹዋል ያለው ሊሆን ይችላል፣ ሌሎች ቪዲዮዎችን አላስፈላጊ ቪዲዮዎችን ሪስትሪክት አድርጎ ይሰጥልናል ማለት ነው። እዚህ ጋር ሪስትሪክት ሞድ ላይ ማድረግ ይኖርብናል ማለት ነው። አንደኛው ይሄ ነው። ሌላኛው ደግሞ እዚህ ጋር አሁን ለምሳሌ ቪዲዮ እንዲሳጫውት ይሄውላችሁ እንዲ ስክሮል ሳረግ ባቆምኩበት ቶፕ ላይ የተቀመጠው ቪዲዮ በራሱ ይጫወታል። ይሄ ምንድነው? ለምሳሌ በዳታ ወይም ደግሞ ስልካችሁም ስራ እንዳይበዛበት ፈልጋችሁ ከሆነ ዳታም በዳታ የምትጠቀሙ ከሆነ ይሄ ይቆጥራል። ስለዚህ እንደ ፒክቸር አይደለም እየታየ የሚያልፈው። ስለዚህ የሆነ እዚህ ጋር ሳረገው ለምሳሌ ይሄ ይጫወታል። ስለዚህ ምንድነው ማድረግ ያለባችሁ? ይሄን ማስቆም ይኖርባችኋል ማለት ነው። ስለዚህ ይሄው ቶፕ ላይ ሳደርገው ይጫወታል። ይሄ እንዳይጫወት ከፈለጋችሁ ምንድነው የምታደርጉት? ገንዘባችሁን ለመቆጠብም ይሄ ወሳኝ ነገር ነው። ስለዚህ እዚች ጋር ይሄው ፕሮፋይሌ ላይ እገባለሁ። ይሄውላችሁ ወሳኝ ሴቲንግ ነው እየነገርኳችሁ ያለሁት። እዚህ ጋር ፕሮፋይሌ ላይ ከገባው በኋላ እዚህ ጋር ይሄው ሴቲንግ ላይ እገባለሁ። እዚህ ጋር ይሄው ጀነራል ውስጥ እገባለሁ። ይሄው እዚህ ጋር እንደምታዩት እዚህ ጋር ፕሌይባክ ኢን ፊድስ ይላል። እናንተ በምትፈልጉት ሁኔታ ለምሳሌ ኤልዌይስ ኦን አሁን የስክሮል ሳረገው ወደ ላይ ይጫወታል። ቶፕ ሌቭል ላይ ከደረሰ ካልገባ ወደ ላይ ቶፕ ካልገባ ይጫወት ነበረ። ኦፍ እዚህ ጋር ካደረኩት አይጫወትም ማለት ነው። ስለዚህ በየትኛውም ሁኔታ ላይ ኦፍ ካደረኩት እዚህ ጋር ጀነራል ውስጥ ይሄው ጀነራል ገባው። ፕሌይባክ ኢን ፊድስ ይሄው እዚህ ጋር ኦፍ ነው፣ እዚህ ጋር ኦፍ ነው። ኦፍ ካደረኩት አይጫወትም ማለት ነው። ስለዚህ ብዙዎቻችን ኢንተርኔት ችግር ከሌለብን ወይም በየትኛውም መልኩ ኢንተርኔት የምናገኝበት ሁኔታ ካለ ይጫወትልኝ ብዬ ማሰብ ከሆነ ይሄንን ፕሌይባክ ኢን ፊድስ ኤልዌይስ ኦን እለዋለሁ ማለት ነው። ስለዚህ እዚህ ጋር ተመልሼ ይሄው ላሳያችሁ። ስለዚህ እዚህ ጋር ሆም ላይ ገባለሁ። ያው እዚህ ጋር አሁን ለምሳሌ ይሄ የቴዲን ወይም ደግሞ ፒክቸር ሞድ ስለሆነ እዚህ ጋር ሳደርገው ይጫወታል ማለት ነው። እዚህ ጋር ይሄው እዚህ ጋር ስለዚህ እንደዚህ ማጫወት ትችላላችሁ ማለት ነው። ቶፕ ላይ ሲደርስ
ይሄ ሙዚቃ አሁን ይሄን አይታችሁት ከሆነ ቶፕ ላይ ሲደርስ ያው ይጫወታል ማለት ነው። ይሄ always on ስላደረኩን ነው ማለት ነው። ይሄ ሁለተኛ ሴቲንግ ነው። አሁን የነገርኳችሁ ወደ ሌላኛው ደግሞ ሴቲንግ እንሄዳለን ማለት ነው። እነኚህ ሴቲንጎች በጣም ጠቃሚ ናቸው፣ ግን ብዙ ጊዜ አፕላይ ማናደርጋቸው ስለሆኑ ነው። ወደ ሶስተኛው እንሂድ። ብዙ ጊዜ ማናስተውለው እዚህ ጋር አሁን ለምሳሌ የኔ ስክሪን ጥቁር ነው። ብዙዎቻችን ነጭ አድርገን እንጠቀም እንችላለን። ለምሳሌ ያንን ነጩን ወይም ጥቁሩን ወደ ነጭ እንዴት ነው መቀየር የምንችለው የሚለውን እስቲ እኒ ለአጠቃቀም ለአይናችን ምቹ የሆነውን እንመርጣለን ማለት ነው። እዚህ ጋር አፑ ላይ ነው ይሄን አፕ ላይ የምናደርገው። እዚህ ጋር ሴቲንግ ገባለሁ። እዚህ ጋር ጀነራል፣ ይሄው እዚህ ጋር መጀመሪያ ላይ አፕራንስ ይላል። እቺን ነካና ይሄው ለምሳሌ እዚህ ጋር ዩስ ዲቫይስ ቴም ይላል። ላይት አሁን እዚህ ጋር ይሄው እንደምታዩት ይሄው እዚህ ጋር ነጭ ሆነልኝ። ይሄው እዚህ ጋር ነጭ ነው። ይሄን ደግሞ ተመልሼ እዚህ ጋር ዳርክ ሳደርገው ይሄው ጥቁር ይሆናል ማለት ነው። እዚህ ጋር ለምሳሌ ይሄው ጀነራል ውስጥ ገባው። እዚህ ጋር ይሄው በዲቫይሱ ሞድ መጀመሪያ ሴት ስላደረኩ ነው በዲቫይሱ እኔ እዛ ስለሰጠው ማለት ነው። እናንተ ሴት የምታደርጉባቸው ብዙ ቦታዎች ስላሉ ማለት ነው። ስለዚህ ይሄንን ዳርክ ሞድ ላይ ብታደርጉት ጀስት ጥቁር ይሆንላችኋል። አይናችሁ ምንም ሳይቸገር ማየት ትችላላችሁ። ብዙ ጊዜ እንዲህ ስክሪን ላይ ብዙ የምናተኩር ከሆነ ዳርክ ቢሆን ይመረጣል ማለት ነው። ስለዚህ ቪዲዮን ስታዩ አራውንድ ያሉ ነገሮች በሙሉ ዳርክ ናቸው ማለት ነው። እዚህ ጋር የተለያዩ ነገሮችን ስሰሩ በመጀመሪያው ቪዲዮ አሁን ለምሳሌ ይሄን አይተናል። እነዚህን ያረግናቸውን ነገሮች እንዳለ የሚመጡ ፖፕአፕ የሚመጡት በሙሉ በጥቁር ነው የሚሆኑት ማለት ነው። አሁን ደግሞ እስቲ ሌላኛ ሴቲንግን እናያለን ማለት ነው። አሁን ደግሞ የምናየው ወሳኝ ሴቲንግ ነው። ብዙ ጊዜ የምንሰራውን አክቲቪቲ በሙሉ ወይም ደግሞ የምንጽፋቸውን የምናየውን ቪዲዮ በሙሉ መዝግቦ ያስቀምጣል። ይሄ ጥቅም አለው፣ ጉዳትም አለው። አንደኛው እያንዳንዷ የምትደረግ ነገር ስትቀመጥ የስልካችንን ፐርፎርማንስ ስፔስ ይዝብናል። ሁለተኛው ደግሞ ስልካችን ሌላ ሰው ቢወስደው ምን አይነት ኮንቴንት እየተመለከትን እንዳለ ማየት ይችላል ማለት ነው። ሌላኛው ደግሞ ስልኩን ሌላ ሰው ቢወስደውና እየተጠቀመ ከሆነ ለእናንተ ሲመልስላችሁ ያየውን ኮንቴንት አጥፍቶ ለእናንተ ሊሰጣችሁ ይችላል። እናንተም የምትመለከቱትን ኮንቴንት አጥፍታችሁ ለላኛው ሰው መስጠትና ምን አይነት መረጃ እየተመለከታችሁ እንደነበረ እንዳያይ ማድረግ ትችላላችሁ ማለት ነው። ይህ ግን እንዳጠቃላይ ስፔስን እንደገና ደግሞ ኮንቴንት የምታዩትን ሌሎች ሰዎች በማንኛውም ሁኔታ መረጃዎችን ማጥፋት ወይም ደግሞ የምትጠቀሙበት ከሆነ በቆይታ ሂደት ያያችሁትን ቪዲዮ ለምሳሌ ሰርች አድርጋችሁ ማግኘት የማትችሉ ከሆነ ሂስትሪያችሁ ላይ ገብታችሁ ማግኘት የምትችሉበትን ሁኔታ የሚያመቻች ነው ማለት ነው። ስለዚህ በርካታ ጥቅምም አለው ጉዳትም አለው እንደሁኔታው። ስለዚህ እዚህ ጋር ፕሮፋይላችን ላይ እንገባለን። እዚች ጋር ኬ ላይ ሆኝ ከዛ እዚህ ጋር ሴቲንግ ውስጥ ገባሁኝ። ይሄው እዚህ ጋር እንደምታዩት ከነዚህ አማራጮች ውስጥ ማኔጅ ኦል ሂስትሪ ይላል። ስለዚህ ወደ ፔጁ ይወስደኛል ወደሱ ማለት ነው። እዚህ ጋር ሁሉንም የምታዩትን ነገር እዚህ ጋር ነው የሚያስቀምጠው። ስለዚህ እዚህ ጋር አሁን የማያቸውን ነገሮች በሙሉ ይሄው እዚህ ጋር እዩ። ምን አይነት ኮንቴንት ነው እየተመለከተ ያለው ይሄ ሰው የሚለውን በሙሉ እዚህ ጋር ይሄው ያስቀምጣል ማለት ነው። ስለዚህ እንዴት ነው ማጥፋት የምንችለው፣ እንደገና ደግሞ በምን አይነት የታይም ሲኩዌንሶች ነው ይሄንን ዳታ ማጥፋት የምንችለው የሚለውን እናያለን ማለት ነው። እዚህ ጋር ሴቪንግ ዩር ዩቲዩብ ሂስትሪ ይላል። አውቶ ዲሌት 36 መንዝስ ይላል። ስለዚህ እዚህ ጋር ያስቀመጣቸው ነገሮች ሊኖሩ ይችላሉ። በተጨማሪ ግን እናንተ ለምሳሌ ዲሌት ቱዴይ የዛሬውን፣ ዲሌት ካስተም ሬንጅ በሬንጅ፣ ዲሌት ኦል በሬንጅ እዚህ ጋር ሰሌክት አድርጋችሁ ለምሳሌ እዚህ ጋር ጊዜውን እናንተ ሰጣችሁት ከዚህ እስከዚህ አጥፋልኝ የሚለውን ቀን ሰጣችሁ ማጥፋት ትችላላችሁ ማለት ነው። ይሄው ቪዲዮ እዚህ ጋር ካንስል ልበለው። እዚህ ጋር ለምሳሌ ኦል ደግሞ ካላችሁ ይሄው እዚህ ጋር ለምሳሌ ሁሉንም መረጃ እዚህ ጋር አጥፋልኝ እያላችሁ ስለሆነ ሁሉንም መረጃ ያጠፋላችኋል ማለት ነው። ስለዚህ እኔ ካንስል ልበለው ስለምፈልገው መረጃውን። ስለዚህ በእንደዚህ አይነት ሁኔታ
ስልካችሁን ማድረግ ትችላላችሁ ማለት ነው። ስለዚህ ብዙ መረጃዎችን ስለሚይዝ እናንተ ልትቸገሩ ትችላላችሁ ማለት ነው። ስፔስ በጣም ነው የሚይዘው። ያንን ደግሞ በደንብ ማየት ይኖርባችኋል። እናንተ ካላችሁ ስልኩ ላይ ያላችሁ ስፔስ ነው የሚወስነው ይሄንን። ስለዚህ ስፔስ ካላችሁ ባታጠፉትና ራሱ ከኋላ እየመረጠ ወይም ደግሞ ዴቱን እየጠበቀ የሚያጠፋበትን ሁኔታ መጠበቅ ነው። ካልሆነ ግን በእንደዚህ አይነት ሁኔታ ስኬጁል አድርጋችሁ መረጃውን ማጥፋት ትችላላችሁ። ስለዚህ በጣም ኢምፖርታንት የሆነ ሴቲንግ ነው ይሄ። እያንዳንዷ የምትጠቀሟት ነገር በሙሉ እዚህ ጋር ሬጂስተር እያደረገ ያስቀምጣል ማለት ነው። ምን አይነት መረጃ ተጠቅሜያለሁ በዚህ ቀን በዚህ ሰዓት የሚለውን ሁሉ መልሳችሁ ማየት ትችላላችሁ ማለት ነው። እናንተም ወይም ሌሎች ሰዎችም ሲጠቀሙ የነበረው ስልካችሁን ሰጣችሁ ከሆነ መረጃውን ማየት ትችላላችሁ ማለት ነው። ስለዚህ ይሄ በጣም ምርጥ ሴቲንግ ነው፣ ተጠቀሙበታላችሁ ብዬ ስላሰብኩ ነው። ወደ ሚቀጥለው ሌላኛው ሴቲንግ እንሄዳለን ማለት ነው። ሌላኛው ደግሞ በጣም ኢምፖርታንት የሆነ ሴቲንግ ነው። ብዙዎቻችን ለምሳሌ ስልኩን ስንጠቀም ሌላ ስራ እየሰራን ሙዚቃ ወይም ደግሞ ክላሲካል ሌሎች ነገሮችን ሃይማኖታዊ ሊሆን ይችላል የተለያዩ ቪዲዮዎች ተከታትለው እንዲጫወቱልኝ ከፈለኩኝ ስለዚህ እዚህ ጋር ፕሮፋይል ላይ የምትለው ላይ ገባለሁ። ከዛ እዚህ ጋር ሴቲንግ ላይ ገባለሁ። በቀጥታ እዚህ ጋር ካሉት አማራጮቹ ውስጥ ይሄው እዚህ ጋር ፕሌይ ባክ እነካለሁ ማለት ነው። እዚህ ጋር ይሄውላችሁ እነዚህ አማራጮች አሉ። እዚህ ፕሌይ ባክ ላይ አውቶ ፕሌይ ኔክስት ቪዲዮ የሚል አለ። ይሄን ካበራሁት አሁን ዩቲዩብ ላይ አንድ የከፈታችሁት ቪዲዮ ካለ እሱ ከተጫወተ በኋላ የሚቀጥለውን እያለ ለረጅም ሰዓት ቪዲዮዎች በተከታታይነት ወይም እንድትሰሙ የሚያስችላችሁ ነው። አይቆምም ማለት ነው። ለረጅም ሰዓት እናንተ ስራ እየሰራችሁ ባትሪው እስካላለቀ ድረስ ኔትወርክ እስካለ ድረስ ለረጅም ሰዓት በተከታታይነት ይጫወታል ማለት ነው። አውቶ ፕሌይ ኔክስት ቪዲዮ የሚለውን ካበራችሁ ጠቀሜታው ይህ ነው ማለት ነው። ስለዚህ ምንድነው የምናደርገው? በመጀመሪያ ይሄው እዚች ዩ የምትለው ፕሮፋይል ላይ ገባለሁ። ይሄው ሴቲንግ ላይ በቀጥታ ገባና ይሄው እታች ፕሌይ ባክ የምትለዋን ከፍቼ እቺን ማብራት ነው የሚጠበቅብኝ ማለት ነው። ስለዚህ እናንተ ማፈልጉ ከሆነ ደግሞ እንደዚህ አለማብራት ይቻላል ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ቪዲዮ መመልከት ትችላላችሁ ማለት ነው። የፕሌይሊስት እንደዚህ አይነት ቪዲዮዎች ናቸው። ቅድም ያልኳችሁ እዚህ ጋር ሰርች ውስጥ ገብተን ከዛ ለምሳሌ እዚህ ጋር ኢትዮጵያን ሙዚክ ብዬ እዚህ ጋር ይሄው ፊልተር አድርጌ ይሄው እዚህ ጋር እንደምታዩት ኦል ፕሌይሊስት ያሉ ሰርች ባረግ በፕሌይሊስት ያሉ ሙዚቃዎች ይሄው ይመጡልኛል ማለት ነው። እንዳለ እነዚህ ፕሌይሊስት ናቸው ማለት ነው። ስለዚህ በርካታ ነገሮችን አሳያችኋለሁ። ወደፊት ደግሞ እንዴት ዩቲዩብን መጠቀም እንዳለባችሁ የሚያሳዩ ሴቲንጎች በጣም በርካታ ናቸው። አሁን እነኚህን ሴቲንጎች አይተናል። በሚቀጥለው ደግሞ በርከት ያሉ ዩቲዩብ አፕን እንዴት መጠቀም እንዳለባችሁ እነዚህን ሴቲንጎችን ተጠቅማችሁ የሚለውን በደንብ እናያለን። ለዛሬ እነዚህን ሴቲንጎች አይተናል። በሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ ባይ